ከብር በተጨማሪ እንደ ገንዘብ የሚያገለግሉ መሬት፣ ቤት፣ ቶዮታ መኪና እነዚህን መጥቀስ ይቻላል። እነዚህ ንብረት ናቸው እንጂ ገንዘብ እንዴት ይባላሉ ልትሉኝ ትችላላችሁ። ወይም አዎ አብዛኛውን ጊዜ ለአገልግሎት አሊያም ለቅንጦት የሚገዙ ንብረቶች ናቸው። ግን የገንዘብ ሚናን መጫወት የነበረበት ብሩ ከፍተኛ የማሽቆልቆል ባህሪን ሲያሳይ ሰዎች ሀብታቸው አብሮ እንዳይቀንስባቸው አማራጭ መፈለጋቸው አይቀርም። በዋጋ ጭማሪና በተፈላጊነት ጥሩ ታሪክ ካሳዩ ንብረቶች መሃል ደግሞ መሬት ወይም ቤት እና መኪና ዋነኞቹ ናቸው። ስለዚህ መኪና አስፈልጓቸውም ፈልገውም ሳይሆን ሀብታቸውን ብቻ የሚያድኑበት ከብሩ ሹቀት የሚያሻገራቸው ይሻል አማራጭ እሱ ሆኖ ስለሚያገኙት ለመግዛት ከፍተኛ ተነሳሽነት የሚኖራቸው ብዙዎች ናቸው። ካሰብነው ደግሞ ያስኬዳል፣ ልክም ናቸው። በአንድ በኩል ግን ይዟቸው ይመጣ ሌላ ጉዳቶችም አሉት። ያለውን ሀብት አጣርቶ ኮሮላ ክሮስ ገዛ ብንል አንድ ሰው ከዛ ያድርገውና ልጁ ታመቦት ወይም በሌላ መልኩ ከፍተኛ ወጪ የሚጠይቅ ነገር ቢፈጠር የመኪናውን በር ብቻውን ወስዶ ወይም ጎማውን ወስዶ የሚፈልገውን አገልግሎት ማግኘት አይችልም። ሕክምና ቦታም ሌላም ቦታ ቢሆን ማለት ነው። እነዚህ ሀብቶች መከፋፈል አይችሉም፣ ለመሸጥም ቀላል አይደሉም። ስለዚህ ያለው አማራጭ ወይ መበደር ነው ወይ ደግሞ መኪናውን ሙሉ በሙሉ ሽጦት ጉዳዩን ጨርሶ ከዛ በኋላ ድጋሚ ወይ ሞልቶ ይገዛል ወይ ሌላ አማራጭን ይፈልጋል ማለት ነው። ከባድ ሁኔታ ነው እኮ። ሀብትን ለማፍራት እየተጋ ያለ ሰው ምን ያድርግ? አብዛኛው ሰው የሚመርጠው በቀላሉ የሚከፋፈለውን የሚሸጠውን ግን ደግሞ ዋጋውን የሚያጣውን ብር ከመያዝ እነዚህን ይዞታዎች የማይሸጡ የማይከፋፈሉ የሆኑትን ይዞታዎች ይዞ ድንገተኛ ወጪ ወይም ሌላ ክስተቶች እንዳይፈጠሩ መጸለይ ያለው አማራጭ ማለት ነው። የኔ ጥያቄ ሶስተኛ አማራጭ ኖሮ ቢሆንስ ኖሮ መከፋፈል መሸጥም የሚችል ዋጋውንም የሚያስጠብቅ? በእኔ እምነት የአማራጭ ቢትኮይን ነው። ይሄ ቤት ደግሞ ቢትኮይንን በሀገርኛም እንዳስበት ቤት ነው። ሰላም ቆዩ።